ኢትዮጵያ ወደ ስማርት ኤሌክትሪክ ሲስተም እየገባች ነው። ይህንን ያልኩት ዝም ብዬ ያለ ምክንያት አይደለም። ባሳለፍነው ሳምንት የኢትዮጵያ ኤሌክትሪክ አገልግሎት 80,000 ነባሩን በኤሌክትሮሜካኒካል ሜተድ የሚሰራ የነበረውን አናሎግ ሜትሮች ወይም ደግሞ ቆጣሪዎች በአዲስ ኤኤምአይ ሲስተም እየቀየረ መሆኑን ይፋ አድርጓል። ይህ ኤኤምአይ ሲስተም ስማርት ቴክኖሎጂ የሚጠቀም ዲጂታል የሆነ በራሱ ማንበብ የሚችል ዳታ በሁለት በኩል መላላክ የሚቻልበት በጣም ፈጣን የሆነና ዘመናዊ የሚባል ቴክኖሎጂ ብዙ ፊቸሮች አሉት። ከዚህ በፊት የነበሩበትን ችግሮች ይቀርፋል ተብሎ የሚታመን አዲስ ሲስተም ነው። ስለዚህ በዛሬ ቪዲዮ ኤኤምአይ ሲስተም ምንድነው፣ እንዴት ነው የሚሰራው፣ ለተገልጋዩ የሚሰጠው ጥቅም ምንድነው፣ ለካምፓኒው የሚሰጠው ጥቅም ነው፣ መቀየርስ ለምን ያስፈልጋል የሚለውን በደንብ የምነግራችሁ ይሆናል። እስከ መጨረሻው ከኔ ጋር ቆዩ። ሰላም እንዴት ናችሁ? ለማታውቁኝ እኔ ነኝ ደነቀ ነኝ። በቅድሚያ ማመስገን እፈልጋለሁ። ወደ ኦልሞስት ወደ 5000 ሰብስክራይበር ደርሰናል። ስላመናችሁን ይህንን እድል ስለሰጣችሁን በጣም አመሰግናለሁ። ሌሎቻችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ወደ ዋናው ነገር ስገባ ለብዙ ዓመታት ኢትዮጵያ ውስጥ በመኖሪያ ቤትም በኢንዱስትሪም ስንጠቀምበት የነበረው አናሎግ የሆነ በኤሌክትሮሜካኒካል ሜትድ የሚሰራ ሜትር ነው። እነዚህ ሜትሮች የሚሽከረከር ዲስክ አለው፣ አልሙኒየም ዲስክ አለው። የአልሙኒየም ዲስክ እየተሽከረከረ ሜካኒካል ጊሮችን በማሽከርከር የሚሰራ አይነት የኤሌክትሮሜካኒካል ሜትር ነው። ታዲያ እነዚህ ሜትሮች ይህንን ረጅም ዓመት ሲያገለግሉ በጣም ብዙ ሊሚቴሽኖች ነበሩበት። የመጀመሪያው በማኑዋል ነው የሚነበበው። በማኑዋል በመነበቡ ምክንያት በሰዎች ሊሳሳቱ ይችላሉ። ቁጥር ጃምፕ ሊያደርግ ይችላል። ወደ ኮምፒውተር በሚገባበትም ጊዜ ስህተት ሊፈጠር ይችላል። ስለዚህ እነዚህ ስህተቶች ሊፈጠሩ ይችላሉ በሰው እጅ ስለሚሰራ ማለት ነው። ሁለተኛው ሳይነበብ ሊያልፍ ይችላል። ለምሳሌ የሚነበብበት ጊዜ ካለፈ ደንበኛው ኤስቲሜት የተደረገ እንዲከፍል ይገደዳል፣ ወይም ደግሞ ዜሮ ሊገባበት ስለሚችል የሁለት ወር ክፍያ ሊጠራቀምበት የሚችልበት ሁኔታዎች ነበሩ። ሶስተኛው እነዚህ አናሎግ ሜትሮች ፍጆታ ከመቁጠር ያለፈ ምንም አይነት ፓወር ኳሊቲ ኢንፎርሜሽን ማግኘት አይቻልም። ለምሳሌ ቮልቴጅ ድሮፕ ቢኖር፣ ኦቨርሎድ ቢኖር ምንም አይነት ፓወር ኳሊቲ ላይ ያለ ነገር ኢንፎርም ማድረግ አቅም አልነበራቸውም። አራተኛው ምንም አይነት መቆጣጠሪያ መንገድ አልነበራቸውም። ጃምፕ ቢደረግ በኢንስፔክሽን በሰው ኃይል ካልሆነ በስተቀር ወዲያውኑ የሚታወቅበት ሜትድ አልነበረም። ስለዚህ እነዚህ ሜትሮች ይህን የመሳሰሉ በጣም ብዙ ሊሚቴሽኖች ነበሩባቸው። ታዲያ እነዚህ አዲስ ኤኤምአይ ሲስተም ይህንን ሁሉ ችግሮች የሚቀርፍ በዲጂታል የሚሰራ ስማርት ሲስተም አውቶማቲካሊ ዳታ ወደ ተቋሙ የሚልክ፣ ተቋሙ የሚሰጠውን ኮማንድ አውቶማቲካሊ የሚቀበል፣ ሌሎችንም ፊቸሮች የያዘ አዲስ ሲስተም ነው ማለት ነው። ስለዚህ ከኤኤምአይ ምንድን ነው የሚለው ጀምሮ ኤኤምአይ አብሪቬሽን ነው፣ አድቫንስድ ሜትሪንግ ኢንፍራስትራክቸር ነው። ኤኤምአይ ለእኛ ሀገር አዲስ ሲሆን እንጂ በሌሎች ሀገሮች ለጋዝ ሰፕላይ ለማድረግ፣ ዋተር ሰፕላይ ለማድረግ እና ኤነርጂ ሰፕላይ ለማድረግ የሚጠቀሙበት ነው። ለእኛ ሀገር ነው አዲስ ቴክኖሎጂ የሚሆነው። ኤኤምአይ ስማርት ሜትር ብቻ አይደለም። ኢንቴሊጀንት በሆነ ኔትወርክ ተጠቅሞ ሶስቱንም ደንበኛውን፣ ሜትሮን እና ካምፓኒውን ኢንቴግሬትድ አድርጎ አገናኝቶ የሚሰራ ትልቅ ሲስተም። ታዲያ ይህ ሲስተም ሶስት መሰረታዊ ኮምፖነንቶች አሉት። ኦር አራት ማድረግ እንችላለን። አራት መሰረታዊ ኮምፖነንት እንበላቸው። የመጀመሪያው ኮምፖነንት ስማርት ሜትሮ ወይም ደግሞ ስማርት ቆጣሪው ነው። ይህ ቆጣሪ በመኖሪያ ቤት ወይም ደግሞ በፋብሪካም ሊሆን ይችላል በዛው የሚለጠፍ ፍጆታችንን በትክክል ለመለካት የሚያገለግል እና ከዛም በላይ ደግሞ ሴኩሪቲ ዳታዎችን፣ ፓራሜትሮችን ዲቴክት አድርጎ ወደ ካምፓኒው የሚልክ ነው ማለት ነው። ይህም ቆጣሪ ኢነርጂ ኮንሰምፕሽናችንን ይለካል። ፓራሜትሮችን እንደ ቮልቴጅ፣ ከረንት፣ አክቲቭ ሪአክቲቭ ፓወሮችን፣ ፓወር ፋክተርን የመሳሰሉትን ሁሉ ዲቴክት አድርጎ በመለካት ዞር ያደርጋል፣ ይይዛል፣ ወደ ዋናው ሴንተርን ይልካል ማለት ነው። ሌላው ይህ ቆጣሪ መነካካቱን ዲቴክት ያደርጋል። ለምሳሌ ከበሩ ቢከፈት ወይም ደግሞ ሜትሩ ጃምፕ ተደርጎ ኤሌክትሪክ ትርቁት አይነት ነገር ቢፈጸም ሌሎቹንም ወዲያውኑ ኢሚዲየትሊ ዲቴክት አድርጎ ወደ ሴንተር የሚልክ ስማርት ሜትር ነው ማለት ነው። ሁለተኛው ዲቫይስ ኮሚኒኬሽን ኔትወርክ ነው። ኮሚኒኬሽን ኔትወርክ ደግሞ ይህንን ሜትር ዋናው ሴንተር ወይም ደግሞ በመሃል ላይ ዳታ ኮሌክተር ዩኒት አለ። ዳታ ኮሌክተር ዩኒቱ ጋር ኮሚኒኬት የሚያደርግ የሚያገናኝ ኔትወርክ ነው። እነዚህ ኔትወርክ እንደ ካምፓኒ ፍላጎት በተለያየ መንገድ ሊሆን ይችላል። እንደ አካባቢው ካምፓኒው ሊመርጥ ይችላል። ወይ ዳይሬክት በሞባይል ኔትወርክ ከሜትር ወደ ካምፓኒው እንዲሄድ ማድረግ ይቻላል። አርኤፍ ሊሆን ይችላል። ፒኤልሲ ሊጠቀም ይችላል። እነዚህ ሾርት ናቸው። ፓወር ላይንስ ኮሚኒኬሽን ነው። 4G ወይም ደግሞ 3G ኔትወርኮችን በመጠቀም ዳይሬክት የሚላክበት ሜትድ አለ። ይሄ ካምፓኒው የሚመርጠው እንደሚቀለው የሚመርጠው ነው።
ሶስተኛው ዲቫይስ ዳታ ኮንሰንትሬትድ ዩኒት ነው። ዳታ ኮሌክት የሚያደርግ ማለት ነው። ለምሳሌ አርኤፍ ከተጠቀምን ወይም ደግሞ ፒኤልሲ ከተጠቀምን ፊደር ላይ ስለሚቀመጥ ፊደር ላይ ተቀምጦ ሜትሮቹ ተቀባብለው ዳታውን ወደ ዲሲዩ የሚያቀብል ይሆናል። እሱ ደግሞ በኖርማል በሞባይል ኔትወርክ ወደ ሴንተር የሚልክ ይሆናል ማለት ነው። አራተኛው በሄድኳርተሩ ላይ የሚቀመጥ ሜትር ዳታ ማኔጅመንት ሲስተም ነው። ይህ ማኔጅመንት ሲስተም ከሁሉም በሚሊዮን የሚቆጠር ሊሆን ይችላል ወይም ደግሞ በመቶ ሺዎች የሚቆጠር ሜትሮች የመጣውን ዳታ አናላይዝ አድርጎ ፕሮሰስ አድርጎ ለቢሊንግ ለሴኩሪቲ የተለያየ ኮንዲሽን የሚያቀርብ ማለት ነው። ለቢሊንግ የሚሆነውን ለቢሊንግ ያቀርባል። ሌሎችንም ዲቴክት ያደረጋቸውን ነገሮች አለርት የሚያደርግበት ሲስተም ነው። ይሄ በሄድኳርተሩ የሚቀመጥ ይሆንና በሰዎችም አናላይዝ ተደርጎ እርምጃ እንዲወሰድ ይሆናል ማለት ነው። የመቀበል ብቻ ሳይሆን ደግሞ ወደ ተጨማሪ ዳታ መላክ፣ ኮማንድ መላክ፣ ዩኒት መቀየር ካስፈለገ ወይም ደግሞ ዲቴክት የተደረገ ችግር ካለ ያንን ችግር ለመቅረፍ የሚወሰድ ኮማንድ ካለ ያንን ኮማንድ በዚሁ በመጣው የሚላክ ይሆናል ማለት ነው። ስለዚህ እነዚህ ሲስተሞች አንድ ላይ በመሆን የሪሞት ንባብን፣ ሜትር ማስተካከልን፣ ሌሎችንም ተግባሮች በአንድ ላይ ተቀናጅተው ይሰራል ማለት ነው። ታዲያ ይህ ሲስተም ለሁለቱም ለደንበኛውም ለካምፓኒውም የሚጠቅመው ምንድነው፣ አገልግሎቱ ምንድነው የሚለውን እናያለን። በመጀመሪያ ካምፓኒው ምን ይጠቀማል? ይሄንን ከፍተኛ ገንዘብ አውጥቶ እነዚህን ቆጣሪዎች የሚቀይርበት ምክንያት ምንድነው? ምን ስለሚጠቀም ነው የሚለውን እንይ። አንደኛ ኤምአይ ቴክኒካል ወይም ደግሞ ነን ቴክኒካል የሆኑትን ሎሶችን ይቀንሳል። ይህ ማለት ምንድነው? ቴክኒካል በሆነ ነገር ሎስ ቢኖረው ሎሱን በትክክል ማየት ይቻላል። ፓራሜትሩን አይቶ እርምጃ መውሰድ ይቻላል። አውቶማቲካሊ ማስተካከል የሚቻልበት ይሆናል። ነን ቴክኒካል የሆነው በሰዎች ባይፓስ ቢደረግ ሌሎች የመነካካት ስራዎች ቢሰሩ በቀጥታ ዲቴክት አድርጎ ኢንፎርም ስለሚያደርግ ሄድኳርተሩ ሆኖ እርምጃ መውሰድ ወይም ደግሞ ማስተካከል የሚቻልበት ኮንዲሽን አለው ማለት ነው። ሁለተኛው በማኑዋል መነበቡን ያስቀራል። በማኑዋል በሚነበብበት ጊዜ ቅድም እንዳልኳቸው የተለያዩ ስህተቶች ይፈጠራሉ። ሰው ነውና የሚያነባው ቁጥር በስህተት ሊፈጠር ይችላል። ይሄ ደንበኛውም ላይ ካምፓኒውም ላይ እምነትን የሚያሳጣ ይሆናል። አውቶማቲክ በሚነበብበት ጊዜ በቅጽበት በየቅጽበቱ በየሰዓቱ ያለውን ትራንስፈር ስለሚያደርግና ያንንም ኢንፎርም ስለሚያደርግ ይሄ በደንበኛና በካምፓኒው መካከል ያለውን እምነት የበለጠ ትልቅ ያደርጋል። ሁለተኛ ነገር ኦፕሬሽናል ኮስቱን ይቀንሳል። ሶስተኛው ሪል ታይም ኔትወርክ ቪዚቢሊቲ ነው። ኔትወርኩን በትክክል ማየት ስለሚችል ካምፓኒው በኔትወርኩ ላይ ያለው በዲስትሪቢዩሽኑ ላይ ያለው ምን እየተከሰተ እንደሆነ የቱ ጋር ምን እየሆነ እንዳለ ስለሚያውቅ ፓወር ኳሊቲውን በደንብ መመዘን ይችላል። የቱ ጋር ሎስ አለ፣ የቱ ጋር ነው ኦቨርሎድ ያለው የሚለውን በደንብ ለማየት ፈጣን የሆነ እርምጃ ለመውሰድ አመቺ ይሆናል ማለት ነው። ስለዚህ አገልግሎቱን ፈጣን ያደርገዋል። ሌላው ሪሞት ኦፕሬሽን ኤንድ ኮንትሮል ነው። ይሄ ሲስተም ኤምአይ ሲስተም ሪሞትሊ ኦፕሬት ማድረግ ስለሚቻል አንዳንዴ ማቋረጥ ቢያስፈልግ ቦታው ድረስ ሳይሄድ ካምፓኒው ሜትሮችን ማቋረጥ ይችላል። ሪኮኔክት ማድረግም የሚችልበት ኮንዲሽን ስላለ እንደገና ሪኮኔክት ማድረግ ይችላል። ፓራሜትሮችን ማስተካከል ቢያስፈልግም ባለበት ሁኔታ ሪሞትሊ ማስተካከል ይችላል። ኮንትሮልም ያደርጋል። ሌላው ለሎድ ፎርካስቲንግ እና ፕላኒንግ በጣም ወሳኝ የሆነ ዳታ ያገኛል። ዲቴል የሆነ ዳታ የእያንዳንዱን ቦታ የኔትወርኩን ዳታ ስለሚያገኝ ሎድ ፎርካስት ለማድረግ እና ፕላን ለማድረግ በጣም ወሳኝ የሆነ ግልጽ የሆነ ዳታ ያገኛል። ለምሳሌ ትራንስፎርመር ሳይዝ ለመቀየር ቢያስፈልግ ወይም ደግሞ አንዳንድ ኢንፍራስትራክቸሮችን ለማስፋፋት የሚያስፈልጉ ፕላን ለማድረግ የቱ ጋር ምን ያስፈልጋል የሚለውን የወደፊቱን ፎርካስት ለማድረግ ግልጽ የሆነ ኢንፎርሜሽን ስላለው በጣም ቀላል ያደርገዋል ማለት ነው። ለደንበኛው ደግሞ ከአናሎግ ሜትር ወደ ዲጂታል ሜትር በሄድ በጣም ለሱ ጠቃሚ ነው። ምክንያቱም አናሎግ ሜትሮች ብዙ ሊሚቴሽን አለባቸው። ቅድም እንዳየነው የአኩሬሲም ችግር ይኖርባቸዋል። ስለዚህ ዲጂታል የሆነ ይሄ ስማርት ሜትር ቢኖር ለምሳሌ የመጀመሪያው ጥቅም በማኑዋል ስለማይነበብ ምንም አይነት ስህተት ሊመጣበት አይችልም። አውቶማቲካሊ ሪዲንግ ስለሚወሰድ ምንም አይነት ስህተት ሊመጣበት አይችልም። የሜትር አንባቢ ይመጣል አይመጣም ብሎ የመጠበቅ አይኖርበትም። በዚህ ቀን ይመጣል በዚህ ቀን አይመጣም የሚል አንባቢን የመጠበቅ ግዴታም የለበትም። ስህተትን ይከላከላል። ደንበኛውም አንባቢ ከመጠበቅ ያርፋል ማለት። በዚህም የተነሳ አኩሬት የሆነ ቢሊንግ ይኖራል። ምክንያቱም በትክክል ከተነበበ አኩሬት የሆነ ቢል ይወጣል። ይሄ ግልጽነት ይኖረዋል ማለት ነው። ሌላኛው ሪል ታይም ኮንሰምፕሽን አዌርነስ ነው። ኤምአይ በፍጥነት በየዕለቱ በተለያየ ሰዓት የምንጠቀመውን አዌር ስለሚያደርገን ምን ሰዓት ላይ ምን ያህል እንደምንጠቀም በምን ሰዓት ላይ ከፍ ያለ እንደምንጠቀም ኢንፎርሜሽን ስለምናገኝ አዌርነሱ ይኖረናል። ስለዚህ የቱ ጋር ማስተካከል እንዳለብን
በግልጽ ማወቅ ስለምንችል በቀላሉ ፍጆታችንን የምናስተካክልበት እርምጃ መውሰድ የምንችልበት እድል ይፈጥርልናል ማለት ነው። ሌላው ደንበኛው ሊያገኘው የሚችለው ፈጣን ፎልት መለየት ነው። ምክንያቱም ከዚህ በፊት ካልደወልንና ፎልት ለምሳሌ መቆራረጥ ቢኖር ደውለን እኛ ካላሳወቅን፣ እኛ ኢንፎርም ካላደረግን ካምፓኒው እኛ አካባቢ ያለውን መቆራረጥ በግልጽ ሊለየው አይችልም። አሁን ግን በዚህ በኤኤምአይ ሲስተም ከሆነ ኤኤምአይ ሲስተም በራሱ በየሰዓቷ ያለችዋን ዳታ ሴንድ ስለሚያደርግ መቆራረጥ ቢኖር፣ ቮልቴጅ ድሮፕ ቢኖር፣ የመቀነስ ሁኔታ ቢኖር ወይም ደግሞ ኦቨርሎድ ቢኖር እነዚህ ነገሮች ኢንፎርም ስለሚያደርግ ካምፓኒው በቀጥታ እርምጃ ለመውሰድ ይመቸዋል። በቀላሉ ደንበኛው ሳያመለክት፣ ደንበኛው ማመልከት ሳይጠበቅበት፣ ረጅም ሰዓት ሳይጠብቅ በቀጥታ ችግሮቹ ሊፈቱ ይችላሉ ማለት ነው። ስለዚህ ደንበኛው ይህንን የመሳሰለ ጥቅሞች ያገኛል። ሲስተሙ በአጠቃላይ በጣም ግልጽነት ያለው ስለሆነ በተለይ ሚስ የሚደረጉ ቢሎች እና ችግሮች ሁላ የሚፈቱበት ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ይህን ቪዲዮ ላይክ በማድረግ ድጋፋችሁን አሳዩን። ለወዳጅ ዘመዶቻችሁ፣ ለጓደኞቻችሁ ሼር አድርጉላቸው። እስካሁን ከኔ ጋር ስለቆያቸው አመሰግናለሁ። ሰላም ሁኑ።